እሱ አይደለም። በየትኛው መስክ ላይ ያለ ሰው እንደማንኛውም እንደ ሀገሪቱ ላይ እንዳለው ነባራዊ ሁኔታ ሊያንሰው የሚችለው ነገር አለ። እሱን በሂደት እየተፈታ ሊሄድ በሚችልበት የሀገሪቱ ኢኮኖሚ ላይ እየተመሰረተ ስለሆነ ብዬ ነው። እሱ እያደገ በሄደ ቁጥር ሌሎችም የወታደሩም ደሞዝ ይጨምራል፣ የሐኪሙም ደሞዝ ይጨምራል። ሁሉም ዲሲፕሊን ውስጥ ደሞዝ ብታነሽ ሁሉም ጥያቄው ነው። እውነት ለመናገር ጥያቄው መምህሩ ስለጠየቀው ብቻ ሳይሆን መንግስት ስራውን ማሰራት ስላለበት እነዚህ ነገሮች በደንብ በአግባብ ሊመልስ እንደሚገባ አስባለሁ። ግን ሰራተኛው ግን ይሄኛው ጥያቄ አልተመለሰም ብሎ ስራው ላይ ስተት መስራት አለበት ብዬ አላስብም። ምክንያቱም ህንጻ አይደለም እኛ የምናንጸው፣ መንገድ አይደለም የምንቀይሰው፣ ሰው ነው የምንሰራው። የመምህራን የደሞዝና የጥቅማ ጥቅም ጥያቄ መመለስ ያለበት መንግስት ተጠይቆ ሳይሆን ስለሚገባቸው ነው የሚሉት ባለሙያው፣ ከዚህ ይበልጥ ግን መምህራን የማስተማር ነጻነታቸው ሊመለስላቸው ይገባል ባይ ናቸው። መንግስት እኮ በአንድ ሀገር ላይ ያለ መንግስት እኮ ሁሉንም ጥያቄ እኮ እየተጠየቀ አይደለም መመለስ ያለበት። የመኖሪያ ቤት እጥረት የመምህሩ ጥያቄ ብቻ አይደለም፣ የሁሉም ጥያቄ ነው አይደል? እነዚህ ነገሮች የሚመለሱት በጋራ ባለን ሁኔታ ላይ። ስለዚህ የመምህሩ ዋና ጥያቄ መሆንም ያለበት ካልሆነ እንኳን መሆን ያለበት ጥያቄ የእውነት መምህር ሆኖ የሚሰራበትን ነጻነትና ያንን አክሰስ የሚያገኝበትን እድል ካገኘ ከፖለቲካ ነጻ ከወጣ፣ ቅድም እንዳልኩሽ ትልቁ ማነቆ ፖለቲካ ነው።